በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ወንድሞቼና እህቶቼ በዓለም ዙሪያ ያላችሁ እንዴት ሰንበታችሁ? ጌታ ኢየሱስ ጌታ ነው። ዛሬም ደግሞ ከኛ ጋር ያለ አምላካችን የእግዚአብሔር መንፈስ በመካከላችን አለ፣ በእናንተ መካከል አለ። በስፍራዎች ሁሉ የማያግደው ታላቅ የሆነ የተመሰገነ የዘላለም አምላክ እግዚአብሔር ልጁን ሰጠን፣ መንፈሱን ሰጠን። መንፈሱ ደግሞ በሁላችን ውስጥ ይኖራል። ዳግመኛ የተወለድንበት የእግዚአብሔር መንፈስ እንደገናም ደግሞ የታተምንበት ለርስት እነሆ ወራሽነት የታተምንበት የጌታዬ መንፈስ በእኔና በእናንተ ውስጥ ስላለ ስለታተምን በቅዱስ መንፈሱ ደግሞ ባለበት የእግዚአብሔር እውቀት የእግዚአብሔር ህልውና ስላለ እሱ ደግሞ አስተማሪያችን ስለሆነ መንፈስ ቅዱስ ዛሬ ደግሞ ያስተምረናል። ጌታ ይባርክ። ባለፈው ጊዜ በነዛ ሁለት መልእክቶች እንደተባረካችሁ ሁሉ ዛሬም ደግሞ ጌታ ቢፈቅድ ደግሞ በህይወታችን የእግዚአብሔር እሳት ሲመጣ በአገልግሎታችን እንደገናም ሲመጣ ምን አይነት ላይፍ እንደሚኖረን እና አገልግሎት እንደሚኖረን ባጭሩ እናየዋለን። ጌታ ቢፈቅድ እነዚህን ሁለት ክፍሎች እናያለን። አንደኛውን ክፍል ስለ ህይወታችን፣ ሁለተኛውን ክፍል ደግሞ ስለ አገልግሎታችን የእግዚአብሔር እሳት ሲመጣ ወይም መንፈስ ቅዱስ በእኛ ላይ ሲወርድ የጌታ መንፈስ በእኛ ላይ ሲመጣ የሚያደርገውን እሱን እንመለከታለን። ከዛ በፊት አብረን እንጸልያለን። አባትና አምላክ እናመሰግናለን። ዛሬም በኢየሱስ ክርስቶስ እህቶቼ ወንድሞቼ ባሉበት ሁሉ እጅህ እንዲነካቸው፣ ጣትህ እንድትነካቸው፣ እንድትፈውስ፣ እንድታጽናና፣ ዛሬም ደግሞ የጎደለን ሁሉ እንድትሞላ በኢየሱስ እህቶቼ ወንድሞቼ ነገርና ቋንቋ በደም የተገዙትን እግዚአብሔር ሆይ ፍጥረትን ሁሉ እንድትነካ በዚህ ሰዓት ብዙዎችን ነጻ ታወጣለህ። በዚህ ሰዓት በዚህ መልእክት እግዚአብሔር ሆይ ሰማይና ምድርን ሁሉ እንኳን በአንድ ቃል ይቁም ብለሃል፣ ይሁን ብለሃል፣ መልካም ይሁን ብለሃል፣ ሆነዋል። እግዚአብሔር ዛሬም ደግሞ በተናገርከን ቃል ደግሞ ነገሮቻችን እንዲሰሩ ህይወታችን እንዲያምር በፊትህ መዓዛ እንዲኖረው አምላካችን ሆይ አንተን መስለን እንድንወጣለህ እንድትረዳን መንፈስ ከሆንከው ካንተ ጌታ ተስማምተን ጸለይን። ጂሰስ ኔም አሜን። ጌታ ኢየሱስ ይባርካችሁ። ዛሬ አንደኛው ክፍል የምንመለከተው በእሳት ትጠመቃላችሁ የሚል ነው። በእሳት መጠመቅ ምን ማለት ነው? ባለፈው እንደተነጋገርን መንሹ በእጁ ያለው እሱ ድንገት መቅደስ ሲገባ ያደረገውን ነገር ባለፈው አይተናል። ግን ይሄ ጌታ ደግሞ ሲመጣ ወገኖቼ የነፍሳችንን የህይወታችን ጉዳይ ነው የሚገደው። ክርስቶስ ኢየሱስ ለአገልግሎታችን አልሞተም። ክርስቶስ ኢየሱስ የእግዚአብሔር ልጅ የሞተው ግን ስለና ስለናንተ ህይወት ነው። ዛሬ ስለ ህይወት በተመለከተ መነጋገር እፈልጋለሁ። ለምን ህይወትና አገልግሎት አብሮ ካልሄደ ግራ ያጋባል። ብዙ ግራ የሚያጋቡን ሰዎች አሉ። በአካባቢያችን በምናውቃቸው በዓለም ዙሪያ ህይወታቸው አገልግሎታቸው አብሮ የማይሄድ ግን ጥያቄ የሆነብን የኛም ነገር ደግሞ አንዳንዴ ጥያቄ የሚሆንብን ለምን አብሮ አይሄድም ቢባል ህይወት አልተሰራም። ህይወት ሲሰራ ህይወት በደንብ እንደ ወጥ ሲማሰል ወይም ደግሞ በብዙ ነገር ሲያልፍ ያን ጊዜ ለክርስቶስ ኢየሱስ መዓዛ አልፎም ለእግዚአብሔር ክብር ደግሞም ለሰው ሁሉ ወገኖቼ ወይ ጥያቄ መልስ ይሆናል። በህይወታችን እግዚአብሔር እንዲከብር ትፈልጋላችሁ? አዎ፣ በእሳቱ ተጠመቁ። ኢየሱስ ክርስቶስ በእሳቱ ያጥምቀን ዛሬ። አሜን። ዛሬም ሕያው ነው ጌታ። ዛሬም ጌታ ከኛ ጋር አለ። እሱ መንሹን ይልከዋል። ሃሌሉያ። እሱ በእጁ መንሻ አለው፣ ያጠራዋል ማለት ነው። ማስፈልገውን ያስወግድና መልካሙን ነገር ሁሉ ለነፍሳችን፣ ለመንፈሳችን፣ ለስጋችን ሁሉ የሚበጀውን ሁሉ ይሰጠናል። ጌታ ይባረክ። መንፈስ ከሆነ ጌታ ጋር ግን መስማማት ይገባናል። ምክንያቱም ፍጥረታዊ ሰው ነበርን፣ ከዛ ስጋዊ ሰው ነበርን፣ ከዛ አሁን ወደ መንፈሳዊ ሰው ለመሆን እየታገልነን እየተማርነን። ስለዚህ ሁላችን አልጨረስንም፣ ግን እየተማርን እውነትን ታውቃላችሁ ብሎ ይናገራል መጽሐፍ ቅዱስ። እውነት ደግሞ አርነት ያወጣችኋል። እያወቅን በሄድን ጊዜ ወገኖቼ ሆይ ለነፍሳችን ትልቅ የሆነ ጥበብና እውቀት ማስተዋል እግዚአብሔር ይገጥምልናል። የጌታ ስም የተባረከ ይሁን። እንግዲህ ባለፈው እንደነገርኳችሁ የምትወዱት የቃል ኪዳኑ ጌታ አለ ለእስራኤላውያን እግዚአብሔር ድንገት ወደ መቅደሱ ይመጣል። ድንገት ነው የሚመጣው አለ እና ድንገት ሲመጣ ግን ያገኘው ነገር በቤተ መቅደስ የሚያሳዝን ነገር ሆኖ ነው ያገኘው። ምዕራፍ 2 ላይ ዮሐንስ ወንጌል ስታነቡ ድንገት ሲሄድ ድንገት ነው የሄደው። አልነገራቸውም፣ ተነግሯቸዋል። ቀደም ብሎ እግዚአብሔር ሳይናገር እንኳን አንዳች ነገር አያደርግም ነበር ይላል። ቀድሞ ነግሯቸው አዘጋጅቷቸው ሰውም ልኮላቸው መጥምቁ ዮሐንስ የተባለ እንዲዘጋጁ ሁሉን ነገር ተናግረው እግዚአብሔር ሁሉ ጊዜ ሲናገር ነው የሚኖረው። ተናጋሪ ይመስላል፣ ግን የሚናገረው ምክንያት አለው። ምክንያቱም በኋላ ጸጸት የለም። እግዚአብሔር ተናግሮ መጨረሻ የራሱን ነገር ያመጣል። እግዚአብሔር ተናግሮ ስጋ ለብሶ እግዚአብሔር ራሱ መጣ፣ መቅደሳቸው ውስጥ ገባ። ሲገባ ግን ያገኘው ነገር በሬ ነው። በሬዎች እንዳለ መቅደሱ ሞልተውታል። ምን ሊያደርጉ መጡ?
ሊሸጡ ምን ሊያረጉ መጡ? ሊታረዱ። እንደገና ደግሞ ሌላ ደግሞ ገንዘብ ለዋጮች እንዴ ንግድ ቤት ምን አደረጉት? የንግድ በቃ የተለያዩ ባንኮች ተከፍተው ሁሉም ኤክስቼንጅ አገሩ ላይ እየመጣ ከኢየሩሳሌም በቃ ኢንተርናሽናል ባንክ አለ ተብሎ ሰው ሁሉ እየመጣ ገንዘቡን የሚቀይርበት ከሩቅ አገር ከቅርብ አገር እየመጣ የሚቀይርበት መቅደስ ውስጥ ነው። ያሳዝናል። ይሄ ብቻ አይደለም። እርግቦችስ ምን ያደርጋሉ? ይታረዳሉ፣ ይበላሉ፣ ለመስዋዕትም ይፈለጋሉ። እርግብ ያቅርብ ይላል ድሃ። ስለዚህ እርግብ ለመግዛት ሰው ሁሉ ይመጣል። የሚያሳዝን ነገር ነው። እነዚህ ሁሉ ቦታውን ሞልተውታል። የእግዚአብሔር ድምፅ የሚሰማበት መሰዊያው ላይ እግዚአብሔር የሚሰማበት እሳቱ የሚነድበት ሰው ሁሉ መስዋዕታቸውን ቁርባናቸውን ይዘውለት የሚቀርቡለት እግዚአብሔር በዛ ቦታ አይኑ ጆሮ የሚሰማበት የሚያይበት የተባለበት ቦታ ግን የንግድ ቤት አድርገውት ጠበቁት። ኢየሱስ አድርጎት አያውቅም። ጅራፍ ሰርቶ ይላል አብጅቶ ከዛም ከዚህ ቤት ውጡ ብሎ አባረራቸው። የአባቴን ቤት የንግድ ቤት አታርጉት፣ የአባቴ የንግድ ቤት አታደርጉት፣ ይሄ ጸሎት ቤት ነው። ስለዚህ የቤት ቅናት ይበላኛል ተብሎ የጻፈውን ቃል አገኙ ይላል ደቀ መዛሙርት። ወገኖቼ ወይ ዛሬስ ጌታ ቢመጣ በእያንዳንዳችን ቤት ዛሬስ ኢየሩሳሌም መቅደስ ላይ አይኖርም። ምክንያቱም የለም። ያነ ቦታም ምዕራባዊ ጌት ወይም ደግሞ ወልን ያለው ሰው ሁሉ እየሄደ እዛ ይሰግዳል። እግዚአብሔር እዛ የለም። እግዚአብሔር በስፍራ ሁሉ አለ ብሎ ኢየሱስ ክርስቶስ ቀድሞ ነግረውናል። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋል። እግዚአብሔር አብ እንደነዚህ አይነት በስፍራዎች ሁሉ ይመለካል። የኔ ጌታ በዚህ ሰዓት በራሻ ይመለካል፣ በአሜሪካ ይመለካል፣ ላቲን አሜሪካ ይመለካል፣ በኢትዮጵያ፣ በአውስትራሊያ፣ በኒውዚላንድ፣ ፉጂ፣ ፓፑ ኒው ጊኒ፣ ሰለሞን አይላንድ፣ በተለያየ ዓለማት ሁሉ ጌታ በስፍራዎች ሁሉ ፉጂ፣ ፓፑ ኒው ጊኒ፣ ሰለሞን አይላንድ፣ ዴስላይ፣ አሜሪካ ሳሞአ፣ እንደገናም ደግሞ ወገኖቼ ሆይ እንደገና ደግሞ ወደ ኖርዝ ኮሪያ፣ ሳውዝ ኮሪያ እስር ቤት፣ ሆስፒታል፣ እነሆ በገጠር በከተማ በገዳም እግዚአብሔር ልጅ ኢየሱስ ይጠራል። ስሙ በሚጠራበት ሁሉ መገኘቱ መንፈስ ቅዱስ እዛ ይገኛል። በዛ ቦታ እግዚአብሔር አምልኮን ይወስዳል፣ መሰዋውን ያድሳል፣ ሰዎችን ይባርካል፣ ይመራል፣ ይናገራል፣ ይገስጻል፣ ያድናል ደግሞ እና በስፍራዎች ሁሉ እግዚአብሔር አለ። እዛ ቦታ የለም። ድሮ ነበር፣ አሁን የለም። አሁን ሰረሞኒ ብቻ ነው። ሰዎች ሂደው ያመልካሉ። እግዚአብሔር በሌለበት አለመገኘት መልካም ነው። እግዚአብሔር ባለበት ጊዜ መገኘት እንዴት መልካም ነው። ለዛ ነው በኢሳይያስ መጽሐፍ ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት፣ ግን አልሰሙትም። አሁን ቢጠሩትም የለም። መሲሁን ሪጀክት አደረጉ። ስለዚህ ነው ስላልተቀበሉት ለኛ ለምን ነው ለተቀበል ነው የእግዚአብሔር ልጆች ሆን ዘንድ እኛን ሕያው መቅደስ አደረገን። ጌታ ስሙ ይባረክ። ስለዚህ በአንቺ ውስጥ ያድራል፣ በአንተ ውስጥ ያድራል፣ በእኔ ውስጥ ያድራል፣ ይኖራል፣ በመካከላችን ይመላለሳል። የጌታ ስም የተባረከ ይሁን። ስለዚህ በመጀመሪያ እግዚአብሔር ልጅ ኢየሱስ እኔና እናንተን የሚፈልገን ለምንድን ነው ቢባል ለክህነት ነው። እውነተኛ ሌዊ፣ እውነተኛ ክህነት ካህን እንድንሆን የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ስለተባልን፣ ስለዚህ እውነተኛ ክህነት ደግሞ ዝም ብሎ አይደለም የሚገኘው በእግዚአብሔርና በሰው መካከል ሆኖ ደግሞ ሊቀ ካህኑ ይማልዳል። እንደገና ካህኑ ደግሞ ቃል አለው። ሃሌሉያ! በመሰዊያው ላይ ሁል ጊዜ ይቀርባል። ጌታ ይመስገን። ስለዚህ ሕይወታችን ከመሰራቱ በፊት እግዚአብሔር በመሰዊያው ላይ ምን ያዘጋጃል ብትለኝ፣ እሳቱ ከሌለበት መሰዊያው ላይ ወገኖች የሚቀርበው መስዋዕት ሁሉ ምን ይነካዋል ታዲያ? የእግዚአብሔር እሳት ሲነካው መልካም መዓዛ ሆኖ ወደ አርያም ያደርጋል። እግዚአብሔርም ደስ ይሰኝበታል፣ ይሸተዋል፣ በጣም ይከበርበታል፣ ይመሰገንበታል። ጌታ ይባረክ። ስለዚህ እውነተኛ የጽድቅ ቁርባን ለማቅረብ የጽድቅ እነሆ አገልጋይ ለመሆን መጀመሪያ እግዚአብሔር ሕይወታችንን መጀመሪያ በእሳቱ መለኮስ አለበት። አንደበታችን እሳቱ ያገኘው አንደበታችንን፣ አይናችንን፣ እግሮቻችንን፣ እጆቻችንን፣ መላ ሰውነታችንን፣ መንፈሳችንን፣ ነፍሳችንን፣ ስጋችንን በእግዚአብሔር ሕልውና እንዲሆን ካስፈለገ የእግዚአብሔር እሳት ሊነካው ያስፈልገዋል። የኔ ህይወት ያንተ ህይወት በእግዚአብሔር እሳት ይነካል። አሜን። እስቲ የጌታ መንፈስ እነሆ የጌታ እሳት በእኔ ላይ ይመጣል፣ ወይም ደግሞ የጌታ እሳት እኔን ይንካ ይበሉ እስቲ። የጌታ እሳት እኔን ይንካኝ። አሜን። የእናንተን ህይወት ሲነካ የጌታ መንፈስ እሳት ወገኖቼ ሆይ ምንም አይገላችሁም፣ ይለውጣችኋል። የሚገርም ነው። እንዴት ትለወጣላችሁ? ሰው ዝም ብሎ አይለወጥም። ሰው እንዲሁ ሊለወጥ ብሎ አይደለም የሚለወጠው። ሰው ወዶ አይደለም የሚለወጠው። እግዚአብሔር ግን ወገኖቼ ፈቃድ ከሰጠነው፣ ሃሌሉያ፣ በእግሩ ስር ከመጣን፣ በመሰዊያው ላይ ከመጣን ራሱ መንፈስ ቅዱስ ህይወታችን ይለውጠዋል። ጌታ ይባረክ። ለዚህ ነው በመጥምቁ ዮሐንስ ላይ መጀመሪያ ይሄን አነበዋለሁ። በዘሌዋውያን ምዕራፍ 6 ቁጥር 12 እና 13 እንደዚህ ይላል። እንደዚህ የሚል የእግዚአብሔር ቃል አለ። ክብር ለጌታ ይሁን። እሳቱ በመሰዊያው ላይ ዘወትር ይነዳል፣ አይጠፋም። ካህኑም ማለዳ ማለዳ
እንጨትን ያቃጥልበታል። የሚቃጠለው መስዋዕት በዚያ ላይ ይረበረባል። በዚያም የደህንነት መስዋዕት እነሆ ስብ ያቃጥላል። ዘወትር በመሠዊያው ላይ እሳት ይነዳል አይጠፋም። ስለዚህ በመሠዊያው ላይ እሳቱ አይጥፋ። በአንተ ህይወት ውስጥ እሳቱ አይጥፋ። በአንቺ ህይወት ውስጥ እሳቱ አይጥፋ። እሳቱ የጠፋ ቀን ነው ከባዱ። ለምን? ኃጢአት እንደፈለገ እንደ ጎርፍ ይመጣብሃል። ዓለም እንደፈለገ ምኞቷን ይዛ ትመጣልሃለች። እንዳለ ሸቀጧን ነው አንተ ላይ የምታራግፈው ዓለም። አዎ ብዙ ደሴቶች አሉ፣ ብዙ መርከበኞች አመተው ምንድነው የሚያደርጉት? በዚህ ምንድነው በፖርት ላይ ምንድነው የሚያደርጉት? የዓለምን ሸቀጦች በሙሉ አመተው ያራግፉበታል። እነዛም ሰዎች ህዝቦች ይዘው ወደ የሀገሮቻቸው ይሄዳሉ። በመኪናም በትሬንም በተለያየ ትራክም እየጫኑ ይወስዳሉ። ሰይጣን አመቶ ፖርት ላይ የሚያስቀምጠው በስጋዊ ሰው ላይ ነው። ታውቃላችሁ፣ በአይምሯችን ላይ ያስቀምጠዋል። ፖርት እንዲሆን ያደርጋል። ወደ ነፍሳችን ክፍል፣ ወደ መንፈሳችን ክፍል ስጋችን ጤናማ አይሆንም። በጣም እንታወካለን። ምክንያቱም ኃጢአት ያደባልና ኃጢአት ወገኖቼ ሆይ ያደባል፣ የሚፈልገው አለ። ስለዚህ እሳቱ ከሌለ የሚያቆመው የለም። ስለዚህ ነው ኢየሱስ ክርስቶስ በመጣ ጊዜ ታውቃላችሁ አጥማቂው ዮሐንስ ሲናገር በምዕራፍ 3 ላይ ማቴዎስ ላይ ምዕራፍ 3 ሲናገር እነሆ እርሱ ሲመጣ አለ በመንፈስ ቅዱስና በእሳት ያጠምቃችኋል፣ መንሹ በእጁ ነው ይላል። አውድማውን ፈጽሞ ያጠራዋል ይላል። እንደ ገበሬ ያደርገዋል። ገበሬ ታውቃላችሁ ከብቱ እንትን ካሰማራ በኋላ ወይም መሬቱን ካስተካከለ በኋላ ምን ያደርገዋል? ደንን ከቆረጠ በኋላ ወራት አለው። ይሄ በጣም ይጠቅማቸዋል። እኔ በአንድ ወቅት ላይ ጎንደር ነው ያደግኩት። ከዛም በኋላ አባቴ ታጋይ ነበረ። በበረሃ ነበርኩኝ፣ በአርማጭሆ በረሃ፣ ታች በረሃ ማለት ነው። ወደ ሱዳን ከመሄዴ ጌታን ከማወቄ በፊት ከዛ አባቴን እና እህቶቼንና እንጀራ እናቴን እረዳ ነበረ፣ ፋሚሊን ረዳ ነበረ። ስለዚህ በቆይታ በዛ ደን ውስጥ በበረሃ ውስጥ ያደረኩት ነገር ከገበሬዎች የተማርኩት በጣም ብዙ ጠቅሞኛል እና በበረሃ ውስጥ ደን ውስጥ ገባሁ። ከዛ ገበሬዎች እንደሚያደርጉት አደረኩኝ። እርሻ አሰብኩኝ። እርሻው ዝም ብሎ አይደለም የሚመጣው፣ እህሉ የሚመጣው ደን ገባሁ። ደኑ ቆረጥኩት። ከዛም በኋላ ያንን ደን የሚቆረጥበት ጊዜ አለው። የሚቆረጥበት እንጨቶች ተቆርጠው ከዛ መሬት ላይ ነው የሚጣሉት። ሳሮችም ቢሆን እንጨቶችም ቢሆን ትልልቅ ዛፎችም ቢሆን ጫፋቸው ወደ ላይ ወጥቼ ነው የምቆርጣቸው። ከዛ ደኑ እንዳለ ቅጠል ስለሆነ እንዳለ ጨራሮ ይሆናል። ስለዚህ በዛን ቀን አይደለም የሚቃጠለው፣ ጊዜ አለ። በተሳስ ወራት ማለት ነው በኢትዮጵያ ቅጠሎች እንዳሉ ከዛፎች ላይ ይቆረጣሉ። ከዛ ሚያዝያ የሚባል ወራት አለ። በጣም እሳት ነው። ሰሜን አካባቢ በጣም ሙቀት ነው። የዛን ጊዜ ወገኖቼ ሆይ እሳት አይደለም ራሱ ይነዳል። ስለዚህ በዛን ጊዜ አቃጥለዋለሁ። ያን ጊዜ ያ እሳት ትንሽ እሳት ነው ማቃጠል፣ ትልቅ አይደለም። ትንሽ እሳት አቃጥለውና ዙሪያውን በሙሉ በእርሻው ዙሪያ አድርገዋለሁ። ያ ደን የነበረው ጭራሮ የነበረው ቅጠሉ እንዳለ የነበረው ስሩም ሁሉ ሳይቀር እሳቱ ይበላዋል። መሬት ውስጥ ገብቶ ምን ያደርገዋል መሰላችሁ? እንዳለ ይበላዋል። ካቃጠለ በኋላ ልክ ሰኔ ላይ ግንቦት ዝናብ ሲጀምርና ሰኔ ላይ እርሻዬን እጀምራለሁኝ፣ አርሰዋለሁኝ። ያስቸግራል ለመጀመሪያ ድንግል መሬት ስለሆነ፣ ግን በደንብ መሬቱን ስለ አጋየው እሳቱ ምን ያደርገዋል? እህሉን ከዘራሁ በኋላ ልክ ካረስኩት በኋላ ዝናብ ሲጥል ያን ጊዜ ምነካይ ብሎ ነው ያዘር በአንድ ጊዜ ጠቁሮ የሚነሳው። የሚገርም ነው። ማሽላ ከሆነ የተለያየ አይነት አዝርዕት አለ። የተለያየ ለምሳሌ ማሽላዎች፣ የተለያዩ ማሽላ ዋንዜ የሚባል አለ፣ እንደ ጆሆላ የሚባል አለ፣ ዳኩሳ የሚባል አለ፣ እንደገና ጤፍ የሚባል አለ፣ እንደገና በቆሎ የሚባል አለ። የተለያየ አይነት እህሎች አሉ እና ልክ በዛ መሬት ላይ በሚጣልበት ጊዜ ወገኖቼ መሬቱ ላይ ልክ ያነ ዝናብ ሲያገኘው መሬቱ ኦልሬዲ ሸክላ ሆኗል። በደንብ በእሳት ጋይቷል። ምንም ነገር የለውም። ልክ በአንድ ጊዜ ይነሳል እና ጠቁሮ ነው የሚነሳው። ጠቁሮ ይነሳና ከዛ በኋላ ልክ ሲያፈራ ደግሞ 3 4 5 ሆኖ ነው በቃ በጣም በኃይል በቃ የሚያድገው። ያን ጊዜ ወገኖቼ ሆይ ብዙ ፍሬ ያፈራል። 160 30 ፍሬ ያፈራል። ዛሬም ወደ ህይወታችን እንመለስና ወደ ልባችን የእግዚአብሔር እሳት ሲመጣ ኢየሱስ ሲያጠምቀን በእሳቱ ህይወታችን፣ ነፍሳችን በቃ
ታርፋለች። በእግዚአብሔር ሰላም፣ በእግዚአብሔር ጽድቅ፣ በእግዚአብሔር ደስታ ሐሴት ታደርጋለች። ብቻ አይደለም ወገኖቼ፣ ታርፋለች፣ ነፍስ ታርፋለች። ከዛ በኋላስ መንፈሳችን በእግዚአብሔር በአምላካችን እርካታን ያገኛል። መንፈሳችን ይታደሳል። ስጋችን ማያስፈልገው ሁሉ ቆሻሻ የሆነ ሁሉ እነሆ በዚህ እሳት ላይ ምን ይሆናል? ይቃጠላል። ጌታ ይባረክ። ያቃጥለዋል። ማን? እሳቱ በውስጣችን ያለውን በዘመናችን የነበረውን ከአባቶቻችን ከእናቶቻችን የመጣውን ከዘር ማንዘር ማንኛውም ነገር የመጣ ሁሉ ይሄ እሳት ይበላዋል። ይብላው። አሜን። በጌታ በኢየሱስም ይበላ። የእግዚአብሔር እሳት ሲመጣ ህይወታችን ይነዳል። ሲነድ ወገኖቼ ልባችን በእሳት ይቃጠላል። ያን ጊዜ ስጋ ቦታ የለውም። ፈቃድ አይኖረንም። የስጋችንን ፈቃድ ለማድረግ ምኞታችን ለማድረግ በፍጹም አንችልም። ለምን? የእግዚአብሔር እሳት ቦታ አይሰጠውም፣ ጊዜም አይሰጠውም። የእግዚአብሔር እሳት መንፈስ ነው። የእግዚአብሔር እሳት ያቃጥለዋል። የእግዚአብሔር መንፈስ እነሆ ከልባችን ያለውን ቆሻሻ ምን ያደርገዋል? ቫኪዩም ያደርገዋል። ካወጣ በኋላ ከዛ በኋላ የጽድቅ እነሆ ፍሬ እንድናፈራ ያደርገናል። የጽድቅ ፍሬ ደግሞ ጸጥታ፣ መታመን፣ በእግዚአብሔር መደገፍ ነው። ሃሌሉያ። ስለዚህ በእግዚአብሔር እንድንታመን በእግዚአብሔር እንድንደገፍ የሚያደርገን እነሆ የጽድቅ ፍሬ ነው። ክብር ለጌታ ይሁን። እንደገና የመንፈስ ፍሬ በህይወታችን ውስጥ ማፍራት እንጀምራለን። ሰላም የሚባለው፣ ደስታ የሚባለው፣ እምነት፣ በጎነት፣ የዋህነት፣ ራስ መግዛት፣ እነዚህ ሁሉ የጸጋ ስጦታዎች ማለት የመንፈስ ፍሬዎች፣ እንደገና የጸጋ ስጦታዎች ሁሉ በእኛ ውስጥ ማፍለቅ ይጀምራሉ። ለምን? ልባችን ለእግዚአብሔር እሳት ወገኖቼ ሆይ የሚመች ስለሆነ እግዚአብሔር በእኛ ህይወት ውስጥ እግዚአብሔር አዳዲስ ነገር ጸጋ ስጦታዎችን ሁሉ መግለጥ ይጀምራል። የእግዚአብሔር ድምፅ እንሰማለን። የእግዚአብሔር ክብር በእኛ መገለጥ ይጀምራል። በህይወታችሁ እግዚአብሔር ሊሰራ ትፈልጋላችሁ? አዎ፣ ህይወታችሁ በእግዚአብሔር እሳት ይነካ። በእግዚአብሔር እሳት ስንነካ እንደገና ስንጠመቅ በጌታ መንፈስ ቅዱስ እሳት ወገኖቼ ሆይ ሌላ ሰው እንሆናለን። ስማችን አይኖርም። የእግዚአብሔር ልጅ የኢየሱስ ስም በእኛ ላይ ይሆናል። ሃሌሉያ። የእኛ ክብር አይኖርም። የእኛ ዝና አይኖርም። የክርስቶስ ዝና የእግዚአብሔር ክብር በእኛ ላይ ሆኖ ይቀመጣል። ያን ጊዜ በህይወታችን እንኳን መመስከር እንችላለን። ለዚህ ነው እናንተ የዓለም ብርሃን ናችሁ አለ ኢየሱስ ክርስቶስ። ወገኖቼ ወይ ሰው እንዴት ብርሃን ይሆናል? የእግዚአብሔር እሳት ሲገባ ግን ያበራል። ጌታ ይመስገን። ንግግራችን በጨው እንደተቀመመ ለዛ እንዳለው ይሆናል። ሰዎች ሁሉ ሲሰሙት እነሆ ያንጻል። እነሆ የሚያፈርስ አይደለም የሚፈውስ ይሆናል። ሃሌሉያ። ፈዋሽ ምላስ ይሆናል ምላሳችን። ሐሳባችን የእግዚአብሔር ዕውቀት የእግዚአብሔር ሐሳብ ያለበት ይሆናል። ንግግራችን፣ ህይወታችን በቃ በእግዚአብሔር ሞገስ የተሞላ የረጋ ህይወት ይኖረናል። ጨለማ የነበረውን ያበራዋል። እነሆ ጠማማ የነበረውን ያቃነዋል። እነሆ መራራ የነበረውን ህይወት ያጣፍጠዋል። እነሆ የእሳት ወገኖቼ ሲገባ እነሆ ህይወታችን ታሪካችን ሁሉ ለውጦ ለበረከት ያደርገናል። ለዚህ ነው በህይወታችሁ እግዚአብሔርን አክብሩት ይላል መጽሐፍ ቅዱስ ሲናገር። ስለዚህ ነው መልካም መሰዊያ እንድንሰዋ በዚህ ሰውነታችን ላይ መልካም መሰዊያ እንዲሆንና እግዚአብሔር እሳቱን አውርዶ ከዚህ ደግሞ ህይወታችን እግዚአብሔር የሚሰማውና የሚደመጥበት የሚያሸተውን ነገር ይፈልጋል። መጽሐፍ ቅዱሳችን እንደዚህ ብሎ ይናገራል። በሮሜ ምዕራፍ 12 ላይ እንደዚህ ብሎ የሚናገር ቃል አለ። ጌታ ይባረክ። ሃሌሉያ። የጌታ ስም ለዘላለም የተባረከ ይሁን። አሜን። ክብር ሁሉ ለወደደን ጌታ ለኢየሱስ ክርስቶስ ይሁን። መጽሐፍ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እነሆ እርሱም ለአእምሮአችሁ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ምን እንደሆነ እንፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ዓለምን ሳንመስል በጽድቅ እንድንኖርና መልካም መሰዊያ ሁነን በመሰዊያው ላይ ደግሞ መስዋዕትን ስናቀርብለት እግዚአብሔር ሊያሸተው በየማለዳው ይመጣል ወደኛ። በሌሊቱ ይመጣል፣ በቀንም ይመጣል፣ በማታውም ይመጣል ወደኛ። እግዚአብሔር ይጎበኘናል። አሜን። ክብር ለኢየሱስ ይሁን። እግዚአብሔር የሚመጣው ወገኖቼ ሆይ በህይወታችን ላይ እነሆ መሰዊያችን ላይ እሳት እንዲነድ ነው። እሳት ሲነድ ወገኖቼ የእርሱን ቁርባን ይወስዳል። መጽሐፍ ቅዱሳችን በመጨረሻ ይህን ተናግሬ ስለ ህይወታችን በሚቀጥለው ሳምንት ደግሞ ጌታ ቢፈቅድ ደግሞ ስለ አገልግሎታችን እግዚአብሔር እሳት ሲመጣ አገልግሎታችን እንዴት እንደሚለውጠው እንማራለን። የጌታ ስም የተባረከ። በሚልክያስ ምዕራፍ 3 ላይ ይሄን ይናገራል። ምክንያቱም ይሄ በእሳት የሚያጠምቀው ጌታ ሲመጣ የሚያደርገው ነገር እንደዚህ ነው። እነሆ የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል ካለ በኋላ እሱ ሲመጣ እርሱም ይላል ብር እንደሚያነጥርና እንደሚያጠራ ሰው ይቀመጣል። የሌዊ ልጆች ያጠራል፣ እንደ ወርቅ እንደ ብር ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባን የሚያቀርቡ ይሆናሉ። እግዚአብሔር በዚህ ቁርባን በዚህ መሰዊያ እነሆ መስዋዕት ደስ ይሰኛል። እግዚአብሔር ይደሰትብናል በእኛ ህይወት። እግዚአብሔር ሌላ ምንም አይደለም፣ ምስጋና እንድንሰዋለት አምልኮ እንድንሰጠው
እንድናመልከው እግዚአብሔር ይወዳል። እግዚአብሔር ስሙ ይባረክ። እግዚአብሔር አባት ሆይ እናመሰግናለን። ዛሬ በሕይወታችን ላይ እሳትን ጣል ጌታ። እነሆ እሳቱ አጥማቂው ኢየሱስ አንተ ነህ። መንፈስ ቅዱስ ትለውጣለህ። አባት ሆይ ደግሞ አንተም ደግሞ ቁርባን ትቀበላለህና እናመሰግናለን። እኛም ላንተ የተለየ ሰዎች አድርገን በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። ሰላም ሆኑ ባይ